ተመልካቾች እንዴት ሰነበታችሁ? በጥርን በባህር ዳር በሚል መርሃ ግብር እንግዲህ በባህር ዳር ከተማ አስተዳደር ከታህሳስ ወር መጨረሻ ቀናቶች ጀምሮ በተለያዩ ሁነቶች እንግዲህ ሲከበር ቆይቷል። ዛሬ ደግሞ የባህልና ቱሪዝም ኤግዚቢሽን በመከበር ላይ ነው የሚገኘው። እኛም ደግሞ በቦታው ተገኝተን ምን ነገሮች አሉ ስንል ጠይቀናል። በቦታውም ተገኝተን የተለያዩ ሁነቶችን ቃኝተን ወደ እናንተ የምናደርስ ነው የሚሆነው። ቃል ኪዳን ነኝ፣ አብራችሁን ቆዩ። ተመልካቾች እንግዲህ ጥር ወር በዓላት የሚከበሩበት ብቻ ሳይሆን ገበሬዎች ምርታቸውን የሚሰበስቡበትም ጭምር ነው። ለዛም ማሳያ እንግዲህ በዛሬው የኤግዚቢሽን የቀረበው ይሄ ሲበረይ ነው የሚያሳየው። ምርታቸውን ገበሬዎች ሲሰበስቡ ያለውን ሁነት ወይም ደግሞ ሂደት ያሳያል። እንግዲህ እኛም ደግሞ እስኪ ከነሱ ጋር ቆይታ የምናደርግ ነው የሚሆነው። እበሬን ምስጋና ወሰደው ፈረሱ ላይበላ ስጋ ላይለበስ ልብሱ ታረበሪያ ረበሪያ በሪያ ሩቅና ሀገሬ በሬም በሬ ብለው ገርፈው ካላረስተው እኛ የመጣነው ከወረብ ቆላጤ ወንዝ ዘንዘልማ የፈረስ ማህበርተኞች ቁጥር አንድ ስሙንና አገልግሎቱ ይህ ጅራፍ ነው። ጅራፍ ይባላል። ያው እርሻ የምናርስበት ነው። ያለዚህ እርሻ እናርስም። ሌሎችም ግብአቶች እያየሁ ነበረ። ለምሳሌ ይሄ የዚህ አገልግሎት ምንድን ነው? ይሄ አገልግሎቱ እንጥራብ ይባላል። ይሄ ጭሮ ላይ ነው። ከጭሮ ከጎመን ዘር ጎመን ምን ለዋላል ሴቶች ለምሳሌ ማለበቻ የምትሉት የእሱ ላይ ነው ለማሰሻ የሚያገለግለው እና እሱ ከደረቀ በኋላ ለእንጥራብ ነው የምናደርገው። እንጥራብ ይባላል። ሌላ ማይቻለው። አዎ ይሄ ደግሞ ማንካ ማባነኛ ምርቱ ከደረሰ አሁን ይሄ ምርቱ ደረሰ አይደል? ይሄ ገለባውን ምኑን ካላቀቅን በኋላ ምርቱን በዚህ ነው የምናባነው ለንፋስ እንዲ ማበጠሪያ ማለት ነው። ታጋ ያለችው ጎጆ ምንድን ነች? ጎጆማ ማረፊያችን ናት፣ ጠላችን ናት። እህሏ የምንቀምስበት፣ ምሳ የምንበላበት፣ ጠላ የምንጠጣበት ማረፊያችን ነው። እቺ ማረፊያ ናት። እቺ ማረፊያ ናት። ስራ ስንሰራ ቆይተን ማረፊያችን ናት። እቺ መቀመጫ ይሄ ገለባው ነው መቀመጫችን። ተቀመጭ። እሺ። አዎ ቁርስ እንብላ። ዳቦም ይደረጋል፣ እንጀራ አለ፣ ከዚያ ጠላ በጎን ይቀርባል። ኋላ ደግሞ አሁንም ምርቱ ካለቀ በኋላ አረቄ ሁሉ ይቀርባል። አመሰግናለሁ። እኛ ቱባ ባህል ያለን ተዝቆ የማያልቅ እሴት ባህል ያለን ነን። እኛ ለሰው የምንተርፍ እንጂ ከሰው የምንቀበልም አይደለንም የተባለው እውነትና ሀቅ ነው። ስለዚህ የዛሬው ፕሮግራም ዓላማ ባህላችን የማንነታችን መገለጫ ነው። ባህላችን የማንነታችን መገለጫ ከሆነ ደግሞ ጠብቀን ማዝለቅ በጣም ወሳኝ ነው። የተበረዘ ባህል በሂደት ማንነቱን እያጣ ይሄድና የተፈጠረበትን አጠቃላይ ሁኔታውን ይቀይራል። በሌላ በተውሶ ወይም በመጤ ባህል ይወሰዳል፣ ይዋጣል፣ ይጠፋል። አብዛኞቹ የዓለም ሀገራት የገጠማቸው ይሄ ነው። እኛ ደግሞ ገና ከነለዛው ያለ ባህል አለን። ይህንን ባህል መጠበቅ በጣም ወሳኝ ነው። ዛሬ ያየነው ወጣቶቹ የአማራ ክልል የዚህ አካባቢ የጋብቻ ስርዓት ምን እንደሚመስል አሳይተውናል። ይህንን ምናልባትም ወደ ገጠሩ አካባቢ ተወልደው ያደጉ ህፃናትና ወጣቶች ካልሆኑ በስተቀር እዚህ ከተማ ተወልደው ያደጉ ህፃናትና ወጣቶች የዚህ ባህል እውነተኛ ባህሉ ትክክለኛ ቱባ ባህሉ ምን እንደሆነ የማወቅ እድሉ የላቸውም። ይሄ ግን እነዚህ ልጆች ይህንን ባህል እንዲያውቁት ለማወቅም ጉጉት እንዲኖራቸው የሚያደርግ ነው በራሱ። ስለዚህ ከትውልድ ትውልድ ባህልን ጠብቆ ማሻገር ማለት የነበረውን ለሚቀጥለው የማስተላለፍ ነው። እነዚህ አማራ ላይ ያሉት ታሪካዊ ነገሮችን በትልልቁ ተሰርቶ ለቱሪስትም ለተማሪውም ለህብረተሰቡ ለማስጎብኘት ይመቻል በሚል በፋይበር ግላስ እንተሰራ አስፈለገ ቦታ ላይ ግሪኔሪያና ታሪካዊ ቦታ ላይ ሲሰሩ እንደሚያስፈልግ ማሳያ ነው የተሰራው። ይሄ ትምህርት ቤቶች ላይ ይሆናል። እቴጌ ጣይቱ በታሪክ ላይ ትልቅ ስፍራ የሴቶችን ትልቅነት ነው። እንደገና በአድዋ በዓል ላይ ትልቅ ሚና ያበረከተች ናት እቴጌ ጣይቱና የሴትነት ትልቅ በአመራርም በጦርም ትልቅ ሚና ያበረከተችውን ለሴቶች አሪያ ሞዴል ትሆናለች በሚል
ነው የእቴጌ ጣይቱን ሐውልት ማቆም የጀመርነው። እዚህ ጋር ደግሞ የምታየው የአፄ ምኒልክ ነው፣ የሳንቲም ነው። እንግዲህ ታሪካዊ ቦታ ነው ይሄ የምታየው ከሆነ ጠገራ በሚል ነው እና ኢትዮጵያ ውስጥ በጣም ትልቅ ሴቶችን በጌጥነት የሚጠቀሙበት ነውና ሳንቲም ነው ይሄ። በኢትዮጵያ ወደ 50 ሳንቲም ይሁን ምንም ይሁን በዚህ ከለር ነው የነበረ እሱ ነው የነበረና እሱን ሳንቲም ለማስታወስ ያህል ነው። እንደዚህ ፓርኮች ሲሰሩ አጠቃላይ የኮሪደር ልማት የተለያዩ ነገሮች ሲሰሩ ከግሪን ኤሪያ ላይ የኢትዮጵያ ታሪካዊ ብርቅዬ እንስሳቶች ሁሉ ለቱሪስትም ስለሚፈለጉ እነዛ መቀመጥ አለባቸው፣ አደባባይ ቢሆን መቀመጥ አለበት የሚል ሳምፕል ለማሳየት የተሰራ ነው ያለው። አሁን እንደዚህ ስታያቸው ትልልቅ ቦታ ተራራ ላይ የሆነ ራቅ ብለው ሲቀመጡ ትንሽ ነው የሚሆኑ። ለምሳሌ አማራ ዝክረ ታሪክ ማዕከላዊ ተሽኮነ አንበሳ ሰርተን ከላይ ከመግቢያው ላይ ተቀምጧል። ሲቀመጥ ትንሽ ነው የሚሆነው እና ታላቅነትን ለማሳየት ብዙ ጊዜ በኢትዮጵያ ውስጥ አብዛኛውን የአማራ በተለይ መታሰቢያው የዚህ አንበሳ ፎርም ነው ያዘው ማህተማቸውም ጀምሮ ሞ አንበሳ የሚለው። ስለዚህ ከዛ ጋር ተያይዞ የአንበሳን ተሰራ ሰው እንደዚህ ከሰራ ከለማ ብዙ ነገር መስራት ይቻላል በሚለው ይሄ በርቀት ሲታይ ትክክለኛ መጠኑን ይዛል በሚል ነው የሰራ ነው። በፋይበር ነው፣ ተንቀሳቃሽ ነው። የምታየው አፄ ቴዎድሮስ ብዙ ቦታዎች ሰርተናል። ይሄው እንግዲህ ዩኒቨርሲቲ ላይ በትልቁ ግድግዳ ላይ እንዲለጠፍ ነው የሰራ ነው። እስካሁን ድረስ አደባባይ ፋውንቴን ነው የምንሰራው። ይሄ ግን ግድግዳ ላይ ተለጥፎ በርቀት መታየት የሚችል ነው። ውጮች ብዙ ጊዜ ኪነ ህንጻ ሲሰሩ እንዲህ አይነት ተለጣፊ ቅርጽ ሲሰሩ ነው። ካቴድራም ሲሰሩ ብዙ ጊዜ ተለጣፊ ቅርጽ ይሰራሉ። እኛ ሀገር አይተሽ ከሆነ ይሄ ተለጣፊ ቅርጽ ኪነ ቅርጽ ምናምን ነገር አይጠቀሙም እና ያን ነገር ለማሳየት አሁን የምታያቸው እነዚህ ተለጣፊ ነገሮቹ ከኪነ ህንጻ ጋር አብረው ተያይዘው ሊሰሩ የሚችሉት ነገሮችን ሳምፕል በማሳየት ነው ያቀረብነው። ተመልካቾች እዚህ ላይ ደግሞ እንደምትመለከቱት ልዩ ልዩ አንዳንድም የባህር ዳርን የሚገልጹ እንደ አሳ የተሰሩ ቅርጻ ቅርጾች አሉ፣ ሌሎችም አሉ። እንግዲህ ቆይታችሁን ከኛ ጋር ካደረጋችሁ ምን ምን ናቸው የሚለውን ነገር እንግዲህ እያየን አብረን ቆይታ እናደርጋለን። በድጋሚ አብራችሁን ሆኑ። በጣም ነው የሚያምሩት። እስኪ አገልግሎታቸውና ምን ምን እንደሚባሉ የተለየ ስም ካላቸው አሰራራቸው ታሪክን እስኪ ንገረኝ። የተለያየ አገልግሎት ያላቸው የቤት ማስዋቢያ እንዲሁም መገልገያ እቃዎች ናቸው። ሙሉ በሙሉ የተሰሩት ከንጹህ ዋንዛ ነው የተሰሩት። እንደምታያቸው ለምሳሌ ከዚህ ጋር ብንጀምር እነዚህ ሰርቪሶች ናቸው። የተለያየ ለቁርጥ ማቅረቢያ የሚሆን ለሰርቪስ ለተለያዩ አገልግሎቶች የሚውሉ ናቸው ማለት ነው። ይሄ ደግሞ በክብ ሆኖ ስስ ሆኖ ይሄም ከወጥ ነው የተሰራ። ይሄ ወጥ ሙሉ እንጨት ነው። ይሄው ምንም አይነት ቅጠል የለውም፣ ሙሉ እንጨት ነው። ጠርዝ ላይ ማየት ይቻላል። እነዚህኞቹ ተደርበው ነው የተሰሩት። ይሄኛው ወጥ ነው፣ እቺ ተደራቢ ነች። ከዚህ በተጨማሪ እሱ ጋር ያለው ዋጋቸው ነው 1500፣ እሱ 1500፣ ይሄ 1800። እነዚህ አርት ናቸው። አሁን እዚህ ጋር የምታያት ምን ትመስልሻለች? ምንድን ነች የምታየው? ወፍ አታይም? ያለች ወፍ ውሃ ዳር ያለች አሳ የምትመገብ ወፍ ነች። ኮች እዚህ ጋር አይሻት አይደለም? እንደዚህ ሲሆን ቅጠል አይታይሽም? ግን ለቡናም ይሆናል ለተለያዩ ለቆሎም የተለያየ እዚህ ጋር በቆሎ እዚህ ጋር ሌላ አይነት ቆሎ በማድረግም መጠቀም እንችላለን። ሁለገብ ናቸው። አሁን አርት ናቸው ማለት አርቲስቲክ የሆነ ግን መገልገያ እቃዎችም ናቸው ማለት ነው። ልክ በተመሳሳይ ይሄ የቅል ቅርጽ ይመስላል እንደምታየው ቅል ወይም ደግሞ አቮካዶ ይመስላል። አቮካዶ ወይም ቅል ይመስላል ግን ሰርቪሶች ናቸው ማለት ነው። በዚህ መንገድ መጠቀም እንችላለን። ምንድነው ትልቅ ጥቅም አለው። ለምሳሌ አንዱ አብዛኛው ሰው እነዚህ እቃዎች ከጅማ እንደሚመጡ ነው የሚያውቀው። እዚህ ሀገር ላይ እንደሚሰራ ምንም አይነት ግንዛቤ የሌላቸው ሰዎችን አግኝተናል። ስለዚህ ትውውቅን ፈጥሮልናል። በብዛት ደግሞ የሚፈልጉ ከስተመሮቻችን አሉ። እነሱም ደግሞ ተደራሽነት እንዲኖረው ይፈጥርልናል ማለት ነው። በዚህኛው በኩል ደግሞ የምታያቸው እዚህ ላይ የኢየሱስ ክርስቶስ የመጨረሻው እራት ዘላስ ሳፐርን ነው የሚያሳየው። ያው የሶኬት እዚያ አካባቢ ላይ ስለሌለ ነው። እነዚህ መብራቶች ናቸው፣ ወደዚህ ያበራሉ። ታያቸው ከ12 ሐዋርያት ጋር ኢየሱስ ክርስቶስ ተቀምጦ ያለ ነው። ከወጥ እንጨት ነው የተፈለፈለ። ይሄ የግድግዳ ማስዋቢያ ነው። የቀለም ስራዎችም እንሰራለን። ፔንቲንግ እሱ ጋር የምታያታውን ጂጂ እጅጋየሁ ሽባባው የእሷ ፎቶ ነው። ስለዚህ እሱን ይህንም በቀለም ስራ በእጅ የተሰራ ነው፣ እኛ ነው የምንሰራቸው። እንዲሁም እዚህ ጋር የምታያቸው ደግሞ ነጭ ሸራ ላይ ጥቁር ቀለም በመቀባት በምላጭ ብቻ በመፋቂያ የተሰራ ስራ ነው። ይሄ በምላጭ ብቻ ነው የሚፋቀው፣ በምላጭ ብቻ ምንም እርሳስ ምንም ሳይነካ። አዎ ማየት መንካት ይቻላል።
በመላጭ ብቻ የምንሰራቸው ስራዎች ናቸው። እነዚህ ነገሮች የምታያቸው ለቤት ውስጥ ለካፌ ለሬስቶራንት ማስዋቢያ የሚያገለግሉ ጌጣጌጦች ናቸው። ለምሳሌ ይሄ የፋውንቴን ስራ ነው። ይሄ እንደምታዩ የተፈጥሮን እንጨት የተፈጥሮን ቅርጽ በተከተለበት መንገድ በጣም በበቂ ሁኔታ በማለስለስና እጅን በማይጎዳ መልኩ ከተሰራ በኋላ እነዚህ ደግሞ የምታያቸው ሽሮ በድስት መንበላባቸው በተለይ በድስትና በትንንሽ ጀበናዎች እነሱን በማጣመር የተሰራ ፋውንቴን ነው። ውሃው እዚህ ጋር ይሞላል። የላይቲንግ ሲስተም አለው። ቀይ ሲሆን ውሃውን ከለር ይቀይረዋል። ሰማያዊ ሲሆን ልክ በተመሳሳይ እንደዛው። ስለዚህ ውሃውን ፓምፕ አለ፣ ፓምፑ ይልከዋል። በዚህ ይፈሳል። ፍሰት አለው። ይሄኛው ወደዚህ፣ ይሄኛው ወደዚህ፣ ይሄ ወደዚህ አድርጎ በዚህ አድርጎ እዚህ ጋር ሪሳይክል ነው የሚያደርግ። ይሄ ደግሞ የምታዩ አትሮኑስ ነው። አትሮኑስ ነው። አሁን ይሄ ብዙ ጊዜ አትሮኑስ በቤተ መቅደስና በቤተ ክርስቲያን ውስጥ ነው የተለመደው፣ ግን መኖሪያ ቤታችን ላይ ጸሎት ቤት ላይ ሊቀመጥ የሚችል ነው። እንደምታዩ ከተፈጥሮ እንጨቶች የተሰራ ነው። ይሄ ንጹህ ዋንዛ ነው። በጣም የበሰለና አሁን ብዙ ጊዜ ጣውላ ሲሰራ ከላይ ተገልቦ የሚነሳው ነው። እንደ ዌስቴጅ የሚጥሉት ነው፣ ግን የተለየ አለትም ይመስላል። በአለት ላይ የተቀመጠ መጽሐፍ እንደማለት አይነት ስያሜ ያለው። ስለዚህ የምታየው መጽሐፍ ቅዱስ በዚህ መንገድ እናስቀምጣለን። ይሄኛው ደግሞ የፍየል ቆዳ ነው። እንዲሁም በተጨማሪ ደግሞ አሁን ሰዎች በእለት ተዕለት እንትናችን ላይ ትንንሽ የሆኑ ችግሮች አሉ። ስለዚህ አሁን ስልኮቻችንን ማስቀመጫዎች ናቸው እነዚህ። ቻርጅ በዚህ እናደርጋለን፣ በቀላሉ እናስቀምጣለን። እዛው ተቀምጠው ነው። ቀላል ናቸው። ዋጋቸው 200 ብር ነው። በጣም በቃ ኮስት ኢፌክቲቭ ነው። ስልክ ዝም ብለን ከምንጥል በዚህ መንገድ እናስቀምጣለን። ሰዎች የመጽሐፍ የወረቀት ስራም ሲሰሩ ስልካቸውን ከሚያነሱ በዚህ መንገድ አስቀምጠው ብዙ አገልግሎት ይሰጣል ማለት ነው። እዚህም ላይ እንደ ትራስ መብራትም ይሄ ቀራኒዮን የሚያመለክት ነው። ላይት ሲስተም አለው። እንደ ትራስ መብራትም ያገለግላል፣ እንደ ቤት ጌጥም ያገለግላል። እዚህ ላይ ደግሞ ኮፊ ቴብሎች አሉ። እነዚህ የምታያቸው የተለያዩ የባህር ዛፍ እንጨቶች ቁርጥራጮች ተጠራቅመው የተሰሩ ናቸው። የተሰሩ ናቸው። ኢፖክሲ በላያቸው ላይ አለ። ዋተር ፕሩፍ ናቸው። በጣም ጠንካሮች ናቸው። ግን ስራው በጣም አድካሚ ናቸው። 3 ደረጃዎች አሉ። ስራ ሞራው ሊወርድ ነው የሆነ ነገር ሊያነሳ እይታ ውስጥ ሆኖ አይቶ ነው እንደምታያቸው በተለያዩ ሹል በሆኑ ብረቶችም ተጨማሪ የተሰራ ጥፍሩ። ምክንያቱም የንስር አሞራ ጥፍር እጅግ በጣም ጠንካራ ነው። ከዚህ የንስር አሞራ ፍየልን በግን አንጠልጥሎ የመሄድ አቅም አለው። እንደገና ደግሞ ጥፍሩ ከምንም በላይ አለት በጣም ጠንካራ ነውና አለትም ይሰብራል ብዙ ጊዜ። እዚህ ላይ የምናየው ደግሞ የጌታችንና መድኃኒታችን የኢየሱስ ክርስቶስ የስቅለቱን ነው የምናየው። እሱ ያው ስቅለቱን ሊገልጽ የሚችል እይታውን በመጨረሻው ሰዓት ያው ነፍሱ ከስጋው ስትለይ ነው ሰውነቱ ሲዝል የሚያሳይ ነው። እንደምታዩ የሰው ልጅ ከብዙ አቅጣጫ ሲወጠር ያው ሆዱ ስልብ ይላል፣ አንገቱ እንትን ይላልና የዛን ታይሚንግ ያለ የሚያሳይ ቅርጽ ነው። በጣም ማራኪ ናቸው። ላይን ራሱ ደስ ይላል። ይሄኛው ነገር መሆናቸው ትክክል ነው። እና እንደዚህ አይነት ነገሮች ደግሞ እኔ በግሌ ባህር ዳር እንዳለ አላውቅም ነበረ። ከሌላ ቦታ መጥተው የሚሸጡ ነው እንጂ የሚመረቱ የሚሰሩም አይመስለኝም ነበረ። እና እንደ ባህር ዳርስ እንደው ምን ጠቀሜታ ያስገኛሉ እነዚህ ነገሮች ብለህ ታስባለህ? እንደ ባህር ዳር ምንድነው አሁን እንደዚህ አይነት ማቴሪያሎችን በጣም ብዙ ሰዎች ይፈልጓቸዋል። ግን ደግሞ እዚህ ሀገር እንዳለና የት ነው የማገኘው ብለው እንደውም ብዙ ሰው ወይ አዲስ አበባ ወይ ጅማ የሚመጣ ነው የሚመስለውና እዚሁ ከተማ ላይ ከኛም የበለጡና በጣም የተሻሉ ብዙ ጎበዝ ባለሙያዎች አሉ። ስለዚህ ለሌሎች መጥተው ስራቸውን እንዲያስተዋውቁ ይረዳል። እንደዚህ ነገር መዘጋጀቱ ለከስተመርና ለነዋሪው ደግሞ ኮትኩቶ ያሳደጋቸው የራሱ የሆኑ ልጆች እንደዚህ አይነት ስራ መስራት እንደሚችሉና ከተማው ላይ በበቂ ሁኔታ በጥራት መስራት የሚችል ሰው እንዳለ ማሳያም ነው። ለእኛም ደግሞ ጥሩ የገበያ ትስስር ይፈጥርልናል ማለት ነው። ለባህር ዳር እንደ ከተማም በጣም የሚያኮራና ደስ የሚያሰኝ ነው። በአጋጣሚ ክቡር ከንቲባችን መጥተው አንድ ስራ ይዘው ሄደዋል። አመሰግናለሁ። እንዴት ነሽ? እንተዋወቅ እስኪ። ስሜ መህቡብ አይነስ እባላለሁ። ሙያ እንደምታዩ እንግዲህ የስፌት ባለሙያ ነሽ? በጣም ደስ ይላል። ቆንጆ ቆንጆ የእጅ ስራዎች አሉ እነዚህ ጥበቦች እና እስኪ ስለነዚህ ስለ አሰራሩ ንገሪኝ። ለምሳሌ አሁን ዳርኛው እሱን እንደምታዩ የደንገል ስፌት ሞሰብ ማለት ነው። የእንጀራ ሞሰብ ነው። ጣና ማለት በባህር ዳር ብቻ የሚገኝ ጣና ዙሪያ ውስጥ የሚገኝ ባህር ዳር ብቻ የሚገኝ በጣና ዙሪያ ዳር የሚገኘው ነው። ውስጡ የላዩ መስሪያ አንጎበር ይባላል ወይም ፊላ፣ የውስጡ መስሪያ ደግሞ ታይሊስ የምንለው እንደ በፊት ሲጠሩ እንደነበሩ እናቶቻችን ደግሞ ፓፒረስም ይባላል።
ብቻ ነው እዚህ ብቻ ጣና ዳር ብቻ የሚገኝ ባህር ዳር የተሰጠው ያ ለዚህ ነው የተዘፈነለት። እሺ ይሄኛው ለምንድን ነው የሚያገለግለው? ይሄ ለዳቦ ነው። ያክርማ ይባላል። ያክርማ ውስጥ በሳር ነው የሚሰራ፣ ላዩ ደግሞ ቀለም ተነክሮ ራሱ አክርሞ ብቻ የሚሰራው ማለት ነው። ከዛ አካባቢ ደግሞ እነዛ ከፊት የሚታዩት ደግሞ የፈንዲሻ ማቅረቢያ ያሉ የጭስ ማለት የዕጣን ለቤተ ክርስቲያን ምናምን የሚይዙባት የለችም፣ ለዕጣንና ለጭስ መያዣ የሚሆኑ ናቸው። አብዛኞቹ ሙዳ ያሉ እዛ አካባቢ እንደምታያቸው የፈንዲሻ ማቅረቢያዎች፣ የዳቦ መያዣዎች። እነዚህ ደግሞ ልክ የምታያቸው ለኖርማሊ ልክ እንደዚህ አይነት ሙዳይ ሆኖ ከላይ የሚለብሱ ዳቦም ሆነ ምን ሆኖ የሚለብሱ ናቸው እነዚህ አክርሞች። አንቺ ነሽ የምትሰሪያቸው ሰዎችን በሙሉ። እናመሰግናለን። መልካም ስራ ይሁን። እኔም አመሰግናለሁ። እንታወቅ። እናት ፈንታ። እሺ አመሰግናለሁ። በዚህ ኤግዚቢሽን ምን ምን ነገር ነው ይዘሽ የመጣሽ? ባህላዊ ልብሶች ከጥጥ የተሰራውን አንቺ ያልሽው ማለት ነው። በእሱ የተመረቱ ልብሶች፣ ሃይማኖታዊ፣ ባህላዊ፣ ታሪካዊ እቃዎችን ይዣለሁ። ባህላዊ እቃዎች የምንላቸው አሁን ይህ እቃ ለምሳሌ ወደ ርቀት ቦታ ሲሄዱ ስንቅ ይዘውበት የሚጓዙት ነው። ይህ ባህላዊ እንትኖች እነዚህ ናቸው። ይሄ ቅቤ፣ ወተት፣ አይብ ወደዚህ ወደ ጉዞ ሲሄዱም ወተት ይዘውበት ይሄዳሉ። ሌላ ደግሞ ማጌጫዎች ይታዩኛል። ይህ አሁን ድኮት ወይም አምባር ተብሎ ይጠራል። ድኮት አምባርም ይባላል። ይህ አሁን 9 ጨንገር ድኮት ነው። ይህ በድሮ ጊዜ የሀብት መገለጫ ነው። አሁን 80 ግራም 40 ግራም ወርቅ አድርጋለች እንደሚባለው በድሮ ጊዜ 10 ጨንገር 11 ጨንገር 12 ጨንገር ድኮት ኮን ያደረገች ይባላል። የሀብት መመዘኛ ነው። ከወርቅ ከብር ይሰራል። አሁን ያው ለባህሉ ተብሎ ከኒኬል እና በብር የተቀባ ነው። ማን ነው የሚያደርገው በብዛት? ምናልባት ሲያጌጡ የእድሜ ነገር ሊኖር ይችላል። እንደ የእድሜ ሁኔታ ሊለያይ ይችላል። እነዚህ ጨንገር ያላቸው ከፍ ከፍ ያሉ ሀብት ያላቸው ባለጸጋ ሰዎች ናቸው የሚያደርጉት። እነዚህ ቀለል ቀለል ያሉት ደግሞ ለሕፃናትም ይደረጋል። ይሄ ደግሞ ጎባጉብ ይባላል። ጎባጉብ ከራያ ልብስ ጋራ ከጎጃም ልብስ ጋራ እንደየአይነቱ የሚጌጥበት ማጌጫ ነው። እንደሱ ማድረግ ትችላለሽ። የበለጠ ግን በራያ እንትኑ ጎልቶ ይታወቃል። ባህሉ በራያ ጎልቶ ይታወቃል እንጂ ጎጃም ላይም ይጠቀሙበታል። ይሄ በብር በድሮው ጊዜ በብር በወርቅ የተጌጡ እነዚህ ብር ልብሶች ናቸው። አሁን ግን በኒኬል ነው የተሰራ፣ ያው ዋጋውን ቀለል ለማድረግ እና ይሄ የነገስታት የመኳንንት ሚስቶች የሚለብሱት የነገስታት ልብሶች ነው። በድሮ ጊዜ ነበር። አዎ በወርቅ ነው የሚገጥ፣ በወርቅ በብር ነው የሚገጥ። አሁን እንደነገርኩሽ በኒኬል የተጌጡ ናቸው። በጣም በድሮ ዘመናዊ የሚባሉ ዘመናዊ ባህላዊ ልብሶች ናቸው። የድሮ ይሄ በአብዛኛው በዚህ ዘጌ በሚባል ቦታ ነው። ግን የጎጃም ባህል ዘጌ ያው በጎጃም ስለሚጠራ የጎጃም እያልኛ የምንሸጠው። በልዩነት ግን ዘጌ አካባቢ ያሉ ሴቶች ያጌጡበታል። ግን በፊት በስፋት ይለበስ ነበረ። ተጠቃሚውስ እንዴት ነው? ያው ተጠቃሚው አሁን እየተጠቀመ ነው። እንደምታዩ እኔም ባህላዊ ልብስ ለብሼ ነው የምታይኝ። ባህላዊ ጌጣጌጥ አጊጬ ነው የምታይኝ። አብዛኛው ሰው ባህላዊ መጠቀም እንትኑ እየጨመረ ነው፣ እየተጠቀመ ነው ሰው ከበፊት ከነበረው አሁን የበለጠ ደግሞ እየተጠቀመ እየመጣ ላለባበስ በሚመች መልኩ እየሆነ እየተለበሰ ነው ያለ። ተብለን ታውቋታላችሁ። 365 ቀናትን የባህል አልባሳት በመልበስ ነው የምትታወቀው። ዛሬ ደግሞ እንግዲህ በዚህ የኤግዚቢሽን ማዕከል ተከስታለች። እንግዲህ ከእሷ ጋር ደግሞ ቆይታ እናደርጋለን። ሰብልዬ እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው? ስራ እንዴት ነው? ስራ እግዚአብሔር ይመስገን። በጣም አምሮብሻል፣ ተውበሻል። አመሰግናለሁ። ያው አንቺ ሁልጊዜም በባህል ልብስ እንደተዋብሽ ነው። እውነት ነው። ባህላችን ያለኛ ማን አለው? አንቺም አምሮብሻል። አመሰግናለሁ። በጣም አመሰግናለሁ ሰብሊ። እስኪ ስላደረግሻቸው ነገሮች ትንሽ ነገር በይ። ይሄ ሳንቃድር ይባላል። እናቶቻችን የሚያጌጡበት በጣም ደስ የሚል ድምጽ ያለው በጣም ደስ የሚል የድሮ ቅርስ ነው። ሳንቃድሪ እዚህ ላይ የኩል ማስቀመጫ አለቻት። የኩል? አዎ ክዳን አለች። ስለዚህ የትም ቦታ ሲሄዱ መዋብ ይችላሉ። ልክ እንደ ቦርሳ ነው የሚያገለግለው። እንዳሁነኛው ቦርሳ ማለት ነው። ይሄኛው በባህላዊ ማለት ነው እና ሳንቃድር ይባላል። ይሄኛው የዘጌ ቀሚስ ነው። በቁልፍ ያጌጠ ነው።
የእጅ ጥልፍ ነው፣ የእጅ ፈትል ነው። በጣም ነው የሚያምር። እቺ ነገር ምንድነች? ይሄ አንኮላ ይባላል፣ ዋምራ ይባላል፣ ያው ሽክና ይባላል። እንደየአካባቢው አጠራር የተለያየ ስያሜ ያላቸው። ከቅል ነው የተሰራ። ከቅል ነው የተሰራ። ለምንድን ነው የሚያገለግለው? ለጠላ መጠጫ ይሆናል፣ ለእርጎ መጠጫ ይሆናል፣ ወተትም ሲገኝ የወተት መጠጫ ይሆናል። የእናቴ የእናቷ የአያትሽ? የአያቴ ማለት ነው። በጣም ጠንቃቃ እና ከቅል ነው የተሰራ። እንግዲህ በጣም ነው የሚያምር። እቺኛዋስ ምንድነች? እቺኛዋ ከእንጨት የተሰራች መጠጫ ነች። የምን? ከእንጨት ነው የተሰራች። ምንድን ነው የምትጠጣበት? ጠላ ይጣጣበታል፣ የተለያዩ ነገሮች ይጣጣበታል። ከእንጨት የተሰራ። ከእንጨት ነው? አዎ በጣም ከባድ ነው። ብረት ነው የሚመስለው። አዎ ከለሩ ብረት ነው የሚመስለው፣ ቀለሙ ግን እንጨት ነው። የቡና ሙገጫ ያው ሰዓቱ የቡና ነው። ቡና ጠጡ። አዎ በጣም የቆየ ነው። ስራስ የድሮ ነው። ለምንድን ነው የሚያገለግለው? ጌሾ ይወቀጥበታል፣ ቅመም ይወቀጥበታል፣ የተለያዩ በርበሬ ይወቀጥበታል ድሮ። እሺ ይሄ ምንድነው? የጥጥ ሚዛን ተረን ይባላል። የጥጥ ሚዛን የሚሸጥ እንደዚህ? አዎ ድሮ እንደዚህ ነበር የሚሸጥ። በአንደኛው በኩል ድንጋይ ይደረጋል፣ በአንደኛው በኩል ጥጥ ይደረግና እሱኛው ቅቤ ቅል ይባላል። ቅቤ ቅል እንጨት የተሰራ የጠጅ መጣያ በርሜል የድሮ ጠጅ በዚህ ነው የሚጣል? አዎ ጠጅ ድሮ በዚህ ነበር የሚጣል። በእንስራ ነበር የሚመስለው። አዎ በእንስራም ይጣላል፣ በዚህም ይጣላል። ይሄ ደግሞ አገልግሎት ይሰጣል? አሁን እንኳን አይሰጥም፣ እርጅና ተሰምቶታል። እሺ ይሄ ዛጎላ አንቀልባ ይባላል። አንቀልባ ነው? አንቀልባ በዚህ ታዘለ። በዛጎላ አንቀልባ ካላሳዘልከኝ፣ በደርግ መቀነት ካላስታጠከኝ ሚስትህም አይደለሁ ፈተህ ስደደኝ ይላል ዘመዶቻችን። በዚህ ኤግዚቢሽን መቅረብ ምንድነው ጠቀሜታቸው? ይኸው ባህልን ለማያውቁ ወጣቶች ባህልን ታስተዋውቂበታለሽ። ይህም አለ እንዲሉ ያደርጋል። የተለያየ ማህበረሰብ ስለሚመጣ የተለያየ ባህላዊ ነገሮችን ታስተዋውቂበታለሽ። በዚህ የባህልና ቱሪዝም ኤግዚቢሽን እንግዲህ አሚኮም ደግሞ የሚሰራቸውን ከባህል አንጻር የሚሰራቸውን ነገሮች እንግዲህ በቦታው አስገኝቶ እያስጎበኘ ነው የሚገኘው። እስኪ እንግዲህ አሚኮ ከባህል አንጻር ምን አበርክቷል፣ ምን ስራዎችን ሰርቷል ስንል ደግሞ ጠይቀናል። አብራችሁ ቆዩ። አሚኮ በተለይ ብዝሃነትን በማስተዋወቅ ረገድ በጣም ሰፊ ስራዎች እየሰራ ነው የሚገኘው። አሁን ከዚህ የባህል ኤግዚቢሽን ላይ የተገኘንበት ዋና ምክንያትም ባህልን በማስተዋወቅ ረገድ አሚኮ እየሰራ ያላቸውን ነገሮች ለማሳየት ነው። እዚህ እንደምታዩት ለምሳሌ ሻዳያ፣ ሸንድዬ፣ ሶለል በመባል በተለይ በዋግ በላሊበላ አካባቢ በወሎ አካባቢ በስፋት የሚከበሩትን ባህል እንዴት እናሳይ እንደነበረ ከስርጭቶቻችን ላይ የተወሰዱ ምስሎችን ነው የምናየው። እዚህ አካባቢ ደግሞ ስናይ አዊ አካባቢ ያሉ የባህል እቃዎች ምናምን እናያለን። እነዚህ ዝም ብለን ፎቶ ያነሳናቸው ሳይሆን በልዩ ዝግጅቶቻችን ስራዎችን ስንሰራ ለዛ ልዩ ዝግጅት የተጠቀምናቸውን ነው ፎቶ እያነሳን ያስቀረናቸው። ወደዚህም ከመጣን ኦሮሞ ብሔረሰብ አስተዳደር ላይ ያሉ ባህላዊ አለባበሶችን፣ አመጋገቦችን ጋዜጠኞቻችን በቦታው ተገኝተው ሲሰሩ ያሉትን በፎቶግራፊ ያስቀረናቸውን ነው ለኤግዚቢሽን ያመጣናቸው። ከዛ ውጪ በቀጥታ ስርጭቶቻችን ላሊበላ ላይም የትኛውም ሃይማኖታዊም ባህላዊም ሁነቶች ባሉበት ሁሉ በክልሉ ሁሉም አካባቢዎች እየተገኘን ፕሮሞት እናደርጋለን ወይም እናስተዋውቃለን። የክልሉን ባህል ለመላው ዓለም እየሸጥን እያስተዋወቅን እንገኛለን። ያንን ለማስገንዘብ ነው እንግዲህ እዚህ ኤግዚቢሽን ተሳታፊ የሆን ነው ማለት ነው። ባህር ዳር ሲነሳ እንግዲህ ጣና ሲነሳ ደግሞ ታንኳ የማይቀሩ የማይነጣጠሉ ነገሮች ናቸው። እንግዲህ ጥር ሲመጣ ደግሞ እነዚህ ነገሮች የጣና ሰባሪ ጊዮርጊስ አለ ሰው የሚከበርበት የታንኳ ሽርሽር፣ እንዲሁም ደግሞ በደሴት ያሉ ማህበረሰቦች አሳ ለማጥመድን ምን እንዲሉ እነዚህን ነገሮች ተጠቅመው ነው ጣናን እያቋረጡ የዕለት ተዕለት ህይወታቸውን የሚቀጥሉት ማለት ነው። ሌሎች ባህላዊ መገልገያ ቁሳቁሶችም ይታያሉ። እስኪ እነዚህን ደግሞ ከአመጡት ሰዎች ጋር ቆይታ እናደርግ። እስኪ ስፌት ሞክር፣ ጎበዝ ነኝ። መርፌ እሱ ወስፌ። ይሄ ምንድን ነው የሚባለው? እንደዚህ ነው የሚያዝ? እንደዚህ ነው። ኧረ ጎበዝ ነሽ። ይሄስ አገልግሎቱ ምንድን ነው? ለወፍጮ ነው የሚያገለግል። የተለያየ ነገሮች ይፈጅበታል። በእናቱ ቀድሞ ጨው ይደቆስበታል። ሌላው ደግሞ
ባህር ዳርን ከሌሎች ለየት የሚያደርጋት ይሄ ጨፌ የሚገኘው ባህር ዳር ብቻ በመሆኑ ማለት ነው። ይሄም አንዱ የውባ ባህር ዳር መገለጫ ነው ማለት ነው። የባህር ዳር ጸጋ የባህር ዳር ጸጋ። አዎ የሆነ ነገር ግን ሸቶኛል። ምን አለ? ጠላ አለ። እዚህ ነው የሚቀመጠው። በሌላም መቀነሻ መንትን ማለት እንችላለን። መጠጥ ነው። በጣም ቆንጆ ጠላ ነው። አመሰግናለሁ። ተመልካቾች እንግዲህ ጥርን በባህር ዳር አንድ አካል የሆነው በባህር ዳር ከተማ አስተዳደር ማለት ነው የባህልና ቱሪዝም ኤግዚቢሽን እንደተከታተላችሁት እንግዲህ በውስጡ ብዙ ነገሮችን አይተናል። የባህላዊ መገልገያዎች፣ አልባሳቶች፣ ልዩ ልዩ ባህር ዳር የሚገልጹ ቁሳቁሶችን፣ የዕለት ተዕለት ህይወት የምንመራባቸውን ነገሮች እንዲሁም ደግሞ የተለያዩ ቅርጻቅርጾችንም አይተናል። ቆይታችን እንደወደዳችሁ ተስፋ እናደርጋለን። ሌሎች መሰናዶዎች ከአሚኮ ይቀጥላሉ። መልካም ጊዜ።